አረጋግሽ ኋላ ራቁትሽ ነሽ ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅ የቤተሰቦች እንዴት ናቸው ማናችሁ እኔ ያለ እስከር መስከር ክብር ስፈልጌታ ጸግሽ አባትሽ ልታገቢ ነው ጸግሽዬ አባትሽ ልታገቢ ነው አጎትሽ ልታገቢ ነው ወይ አያትሽ ልታገቢ ነው አረ ጸግሽ እስቲ አንቺ ማታመጭ አንቺና ዳኒ ማታመጥ ጉድ የለም አንቺና ዳኒ ማታመጥ ጉድ የለም አባትሽ ነው አያትሽ ነው አጎትሽ ነው አርናው ሳይማሪሽ ምን ነው እኔ ደግሞ መጀመሪያ እንዳየው ዶክተር አብይ ቪዲዮ ሊሰራ ነው በጌታ ምስክ ነው ከውን አልኩኝ ዶክተር አብይ ቪዲዮ ከጸግሽ ጋር ሊሰራ ነው ብዬ ጌታ ምስክሬ ነው ልቤ ሁለት ተካፈለ ሰውዮ ተመልሶ ጎዳላ መጥቶ ሴቶቹ ጋር ቪዲዮ ሊሰራ ነው ብዬ ከውን አልኩኝ ሲያየው ዶክተር አብይ አይደለም አልሐምዱሊላህ ነገር ግን ጸግሽ ወዴት ነው ወዴት አራኒ በጣም ቢልዮ ሰውዬው ቆይ ማሻአላ እንዴና ቁጭ በላ አንተ መብራት ሐለቃ ነው ማለት ገርድ ነው ዶክተር አብይ ከታገኘችው ስከንዲና ስለመጣ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል በቃ ዋይታ ቢያንስ እሺ ዶክተር አብይ ቁጭ ሰውዬው ጌታ ምስክሬ ነው አራ ተንቀጠቀ ተረጋግሽ ወይ አዲስ ባሏ ስላገኘች ነው አዎ አንተ ሻትሽ ሰውዬው ቀለባቷ አውልቆስ መጣስ አይፈራም እንደ ቆይ ነቅርብልም እንደ አለች ስራ ላይ ሆና ስሙዬ ወይ ውሃውን ደፎት አረኔ እንትን ያው የባለፈው የሽምግልና እሺ እባክህ ጋሽዬ ፕሮግራሙ መሰረዙ እንደ በቀላልና እንደዚህ እንደቀልድ ማልፈው አልነበረም ያው ነገሮች ይስተካከላሉና ያጋጥማል እናቃለን አብረን ልንኖር ነው ትዳር ይያዝ ነው ከማጋራ አንድ እኔ የምፈልገው ነገር አንቺ ምንድን ነው ከማጋራ ታዲያ ጸግሽ ከማጋራ ነው ጋር የሚይዘው እንድንሳ ፈልጋለሁ ስራሽን አከብራለሁ ቶሎ በጊዜ ወደ ቤት ማሻአላህ እንገቢ ፈልጋለሁ እሰይ ማናት የበለጠ ነገር ብዙ ትናደድሽም ይሄን ግን በትኩረት እንድትዩ ፈልጋለሁ ሌላው እሺ እንግዲህ በሚቀጥለው ሳምንት ውስጥ ያው እናንተ ይሄ ሰውዬው እኮ ሽማግሌ ልካለሁ መንግስት አተኛ ከዶክተር አብይ መቀመጥ ሰውዬው እኮ ነው ሽማግሌዎቹ መልሳችሁን ሳታስተጓጉሏቸው ቶሎ ባጭሩ መልሳችሁን ስጡ ሰላም እንዴት ናቸው የጽጌራል ቤተሰቦች አራንቺ ሰላም እኔ እናንተ ይሄን ሰውዬው ትዝ የሚል ከሆነ ዶክተር አብይ ትመስላለክ ብሎ ብዙ ሰው እኔ የዛቻ የላከ ነው ዶክተር አብይ ለነስ ገርድ ቅጥርልኝ መላ ፍጥርልኝ እኔ ዶክተር አብይ ነው የዶክተር አብይ ወንድም ነው ብሎ ብዙ ሰው ዛቻ እየተፈጠረ ነው ብሄርኩ ቦታ ሁሉ አሜሪካ ብሄድም እዚህ ቢኖርም መቀመጫ ቦታ አጣው ስራ መሄድ አጣው መኪና ለማውጣት አጣው መንገድ ላይ ሁሉን ካገኙ ሰዎቹ ሁሉ የዶክተር አብይ ነው የገዳይ ወንድም ነው ብሎ ብዙ ሰው ዛቻ ያደረገ ነው እኔ የዶክተር አብይ አይደለም ብሎ ከዶክተር አብይ ጋር ቁጭ ብሎ ቃል ምልልስ የሰጠ ሰውዬ እኮ ነው ይሄ ትዝ የሚል ከሆነ በጣም በጌታ ጋዜጣ ላይ በማመን እንደሆነ ይሄን ሰውዬው ጋዜጣ ሰርቶ ነበር ግን ዛሬ ጸግሽ ደግሞ ጭራሽ ባልን ብላ ይዛ መጣች ወይኔ መድኃኒዓለም አዲስ አበባ ሰዎች ይሄ የሚያከራከሳቸው እንደ እቺ አንድ ፍሬ ልጅ ጋራ ትልቅ ሰውዬ ፖለቲካ ዋና ማናጀር ሰውዬ ከታች ወርዶ ከዚች ከህፃኑ ጋር ቢራማ ሲሰራ ወይኔ ወይኔ በላቸው ዳኒ የት ነህ እሺ እና ይሄን ነገር እሺ ጋሼ የመጨረሻውን ካንቺ እንሰማ ነው አሁን እንደበፊቱ ለቤተሰብሽ ለወግ ማረጉም ለኢትዮጵያዊ ባህሉም ተብሎ ነው እንግዲህ ሽምግልናው እንዲላክ የተፈለገው እኔ ቆይ ያ በአጋጣሚ እንግዲህ አረጉት ነው ዘንድሮ እንዳየሽው እንደሰማ ነው ተስተጓጉሏል ይሁን ላንቺ ስል ማላልፈው ነገር የለም ማሻአላህ ጸግሽ የሚፈልገው ነገር ስለሆነ
ጨዋ ሰው ሆናለች ዛሬ። እሱ ነው ማስቀድሞ ያኛው ቢሆን ደስ ይላል። ለሴት ልጅ በተለይ ሽማግሌ ተልኮ ያ ነገር ሲሆን በባህላችንም ደስ ይል ነበረ። ግን አላለውም። ይሁን ትቼዋለሁ፣ አልፌዋለሁ እንጂ እንደዚህ በቀላል ማለፈው ጉዳይ አልነበረም። ስለዚህ አሁን ያንቺ ያለሽን ሀሳብ ከራስሽ ምንድን ነው? እኔ እንዳልኩሽ ጊዜ መፍጀትም አልፈልግም። ከስራ ውጥረት አንጻር ጊዜ መፍጀት አልፈልግም እና ቶሎ ወደ ትዳራችን ለመግባት ነው ሀሳቤና ምንድን ነው ሀሳብሽ? የልጅ ባለፈው በተፈጠረው ነገር በእውነት በጣም አዝኛለሁ። እኔም ይቅርታ በጣም ማለት በይቅርታ ብቻ የምታለፍ ነገር አይደለም። በእውነት ትልቅ ስህተት ነው የሰራሁት። ግን ደግሞ ብዙ ያልጨርስኳቸው ነገሮች ስለነበሩ እነዛ ነገሮች ናቸው የረበሹኝ እና ቀድሜ እሱን ይቅርታ መጠየቅ እፈልጋለሁ። ትልቅ ይቅርታ መጠየቅ እፈልጋለሁ እና እኔም የኔም ፍላጎት ነው ለመናገር። ማሻአላ ዛሬ ሴት አስደረጋት፣ ቀምስ ለበሰች። እኔም ባንተ ሀሳብ ስማማለሁ። ቢሆንም ነው ደስ የሚለኝ በነገሮች በሁሉም ነገር ደስተኛ ነኝ። ባለው ነገር በሙሉ ደስተኛ ነኝ። ሶ ቀድሜ ይቅርታ መጠየቅ እፈልጋለሁ። ከዛ ደግሞ ድጋሜ ሌላ ስህተት መስራት አልፈልግም። ድጋሜ ስህተት ፈጥሬ በመሀላችን ጋፕ እንዲፈጠር ማድረግም አልፈልግም። ከዚህ በፊትም የነበሩ ስህተቶች እንደ ስህተት ይይዛቸዋለሁ። አንተም እንደቀላሉ ማለፍ ያለብህ ነገር ነው ብዬ ማስቤ አይደለም፣ ወይም ደግሞ ይሄ ምንም አያመጣም የሚል ነገር አይምሮ ውስጥ ኖሮ አይደለም። ግን ግዴታ ነገሩን ማብረር ስላለብኝ እና በዛም ወገን ትችቱ በጣም ከባድ ስለነበረ እና ግፊቱም ከባድ ስለነበረ እንጂ እሱ ጋር የነበሩትን ነገሮች አክሰፕት አድርጌ እዚህ ጋ ያለውን ነገር ትቼ አይደለም እና መቼም እንደማልተው እንድታውቀውና እንድትረዳው እፈልጋለሁ። እና የአንተን ሀሳቦች በሙሉ እስማማባቸዋለሁ። እኔ የምስማማበት ነገር ነው። እኔም ቶሎ እንዲሆን እፈልጋለሁኝ። ብዙ ሰውም ይፈልጋል። ቤተሰቦቼም እንግዲህ የተፈጠረውን ነገር ታውቀዋለህ። ሁሉም ነገር ሚዲያ ላይ አይወጣም። በእኔና በቤተሰቤ የነበረውን ነገር አንተ ታውቀዋለህ። ሁሉን ነገር ወደ ሚዲያ ማውጣትም ስለሌለብን ማለት ነው። እንግዲህ በአንተ ሀሳብ እስማማለሁ። ቢሆን ደስ ይለኛል እኔም እና ደግሞ ባሉት ነገሮች ደስተኛ እንደሆነ ዲራማቸው ተመችቶኛል። የመጨረሻ ምርጫ እንደሆነ እንድታውቅ ነው የምፈልገው ይሄን ነገር ማለት ነው። እና ደግሞ በጣም አመሰግናለሁ ለባለፈው ነገርም ስላለፍካቸው ነገሮችን። ሲቀጥል ደግሞ ከዚህም በኋላ ያሉትን ነገሮች በመነጋገር እና አንተ ማለት ሁለታችንም ከቤተሰቦቼ ጋር በመነጋገር የሚመጡትን ሀሳቦች በሙሉ አክሰፕት ለማድረግ ዝግጁ ነኝ፣ በእኔ በኩል ማለት ነው። ምንም ወደኋላ የሚያስቀረኝ ነገር የለም። ባሉት ነገሮች ዝግጁ ነኝ እና ደግሞ ቴንኪዩ ማለት የምፈልግበት ሁለተኛ ደግሞ ነገር ምንድነው ወደ ሚዲያው መምጣት ለአንተ ምንም ችግር እንደሌለው እኔን አክሰፕት በማድረግ ሁሉ ነገር ፕራይቬት እንዲሆን ፈልገ ነበር። ግን ከፕራይቬት ውጭ ሆኖ እንደዚህ ፖስት እንዳደርግም ስራዬንም ስለምታበረታታኝ ምናምን በጣም አመሰግናለሁ። የዩቲዩብ ቤተሰቦች አሉኝ። እኔም ያው ብዙ ሚዲያም ባትከታተልም ያው ብዙ ቪዲዮዎች ምናምን አታይም አውቃለሁ። ግን ደግሞ እኔ ብዙ ተከታዮች አሉኝ፣ የሚወዱኝ ሰዎች አሉ ምናምን እና ለእነሱም ያለሁበትን ደረጃ ያሉበትን ነገር ማወቅ ስላለባቸው ነው ይህንን ነገር ያደረግኩት። ይህንን ነገር ደግሞ አክሰፕት ስላደረግከው በጣም አድርጌ አመሰግናለሁ። ምንም አይደለም። እኔም በጣም ደስተኛ ነኝ። ያልሽውን ሁሉ ቶሎ